ጣል አርገውና ስቲል ወዝወዘው ባገሬ ዶክተር አብይ ውስጤ You have time for one question? One question? How do you feel about being here in Norway? I'm feeling great. It's good. ዶክተር አብይ ውስጤ ነህ ዶክተር አብይ ፍቅር ነህ ዶክተር አብይ ህዝብ ነህ ዶክተር አብይ ሀገር ነህ ሀገር ነህ የቀድሞ ፍቅረኛችሁን ስም እስካሁን ድረስ የምታስታውሱ ከሆነ በእርግጥም ከነበራችሁበት ቦታ አልተንቀሳቀሳችሁም ማለት ነው። እኔ እንደራሴ ከረጅም ጊዜ በፊት ነበር የሄርሜላን ስም የረሳሁት። ሰበላት ሞይ ማሚ ምዳዲ ማኪና ማገዛላት ሹገር ዳዲ አንተ ፍዘዝና በል ወዲያ ወዲህ አይነት ጭዌ አይመቸኝ። ሃይ እንዴት ናችሁ? ሰላም የተጋባን ሰዎች ነን። ወላሂ እኔ አበኔዘር እባላለሁ። እኔ ቃል ኪዳን እባላለሁ። ዛሬ ይሄንን ቪዲዮ ልንሰራላችሁ ያሰብነው በቅድሚያ ለእናንተ ራሳችንን ማስተዋወቅ ስለፈለግን ነው። ሌሎች ቪዲዮዎችን ከመልቀቃችን በፊት I'm here to tell you right now, we don't care. Let me tell you. أعوذ بالله من الشيطان الرجيم. ተነገናጭ ጫፏ ላይ እንት ያረኩልሽ እየላስኩልሽ ሩፍ ወገናቼ ከውገሙ አይቀር ቡጭርቅ ነው። ልባለጌ ካሳደገ ለገደለ ጸደቀ ከሚላ ልባለጌ ጡረታ ከከፈለ የገደለ ጸደቀ በሚላ ይስተካከልልኝ ወገኖቼ። ምን አስበው ነው ግን እርሳ ውሻ ይላሰት ይላል እንደ በዚህ ድሚያ ምን አስብ ዋይ ፍቅርዬ ለልጄ ጡረታ ቱጥ አንጂ ራሳን ችላ ጡረታ ቱጥ አንጂ ለአንቺ አገባሻለሁ። ምን አስበው ነው ዋይ ደሞ አንቱ አልከቲ ቁርታ አንተ እኔ ከሰው አላቅለልከ ባንዴ ነው ዘጭ ማረገ ምን አስበው ነው እንደዚህ ሙጥባማ ዋይ ደሞ ከየውን መንግስት ሰራተኛ ባለስልጣን እኮ ነው የሚመስለው ደሞ ዋይ ምን አስበው ነው እርሳ ማን አንተ እንዴ ሳይወት ራሱ በጉቦ አንበሳሚ አውርዶ ነው የሚመስሉት። እኔ ከዘንድሮ ከአንበሳ አውራጅ በስተብኛል እኮ ምን አስበው ነው ለአንድ ፍሬ ለምትለ እንዴት ናችሁ? ዛሬ የምናወራው ሴት ሆነው የወንድ የመራቢያ አካል ስላላቸው ሴቶች ነው። ይሄ ኦቮቴስቲኩላር ዲስኦርደር ይባላል። ይህ ስላችሁ እነዚህ ሰዎች ማህፀን አላቸው ከውስጥ ከውጭ ግን የወንድ የመራቢያ አካል ነው ያላቸው። ከባድ ነው። ቴዎድሮስ ከተማ እባላለሁ። እሺ የኢየሩሳሌም ትባላለች። የባለቤቴ ሚስት ነች። እሺ Somebody usher this nigga into a clinic. My flow still sick, I ain't talking the pandemic. I write my own lyrics, a lot of these bitches gimmicks. They study Nicki style, now all of them want mimic. Talking about snitches when it's snitches and you can't. Never stand alone, you always itching for a stamp. Me, I'm still money, wrist is light up like a lamp. They gon' have to send their best fighter for the champ. አንቺ ማብራት አንቺ ፀሐይ አንቺ መሰረት እንኳን ቀራችሁ ሌላ ምስት አገባለሁ አንተ ደህና ነህ? ማን ነው ስምህ? ባለ ትዳር ነህ? ስንት ልጅ አለ? አንድ ልጅ አለ። አንድ ልጅ እሷንም ወልደ ስሟን በረከት ብለህ ጠራ። አዎ ግን ባዶ ናት።
ባዶ ነኝ። ዛሬ ሙሉ ቀን ቴክስት ያደርግልሽ የኔ ፍቅር ማማዬ ሲሉልና ነገ ጥርቅም አትየለሽም እና ምን ትሪት ያደርግሻል በቃ አበባ ነው ቾኮሌት ነው ምንድነው ከዛ ለሆነ ወር ደግሞ የለም ገብቶሻል ምንድነውና ቀጣይነት የሌለው አንድ ያፈር አንድ ሰው የሚወስድ ቆይ ማማዬ ምናም ክብርት ምናም ያልሽው ቴክስት ነው አይቆጥርበትም ግድ የለም ቴክስት እንትን ያደርግልሻል አላረግም ያጥፋን በል ቾኮሌት ምናም በሚቀጥለው ወር ጥርቅም ያልሽው ግን ወሩን ሙሉ ጽጌረዳ አበባና ቾኮሌት ጠብቀሽ ነበር እንዴ ምን አረግሽኝ መቃብር ቤት ሰራተኛ ነኝ አበባ ማመላለስ ምን ትላለች ምግብ ከኛ እንዳይለየን ዶሮ ወጥ ኖረ ቤታችን መጎራረሱም የቀረና ብቻችሁን ብሎ አለበልጸገና ኑሮ ለሰው ልጆች ስሙዝ እንዲሆን ይብሎ ዳቦ በሙዝ አንዳንዴም አሪፍ ነው ለወጥ አድርጋችሁ ብሎ ዶሮ ወጥ ሲደመር 500 1000 ሲደመር 1000 2000 ሲደመር 90 3000 ሐኪሜሽ የባህል ሐኪሜሽ 2000 ሲደመር 90 2999 ባዱ ቀፎነ ማለት ነው ጠቅላይ ሚኒስትሩ በየወሩ እየቀረበ ጥያቄ መመለስ አለበት ተብሎ ህግ ወጣ በየወሩ እንዳልቀረብ ጥያቄ የለም አንድ ጊዜ ቀረበ አንድ ጊዜ መለስ ከዛ በኋላ ደረቀ ልጃገረድ ወንድ ሲገባ ተወፍራለች እንጂ ልጃገረድ ቀጠን ብላ ሸምበቆ ስትመስል ነው እጮኛ ባል የሚመጣው ስትወፍርማ አስኪዳለች ይላል እናትዬ እናት ዓለም ክበሪና ለዘላለም እናቴ አንቺ እንዴት ታመሽ እኔ ልወጣ ታመሽ እንዴ ልወጣ መቼም አላረገውም እናትዬን ምን እንዳማርሽ ብቻ ነገር የሚገርም ፈዋ ነው ሰርቼ ማብላሽ እንግዲያውስ ገንፎ ስሪልኝ ገንፎ አረጣጣ የለውም እናትዬ እናት አለብቲ የሚገርም አድርጌ ነው የምሰራልሽ አሁን ጠብቂ እኔ ልጅሽ እያለሁልሽ ሰራተኛ ምናምን ኧረ ምንም አያስፈልግም አሁን ነው ማበላሽ አሁን የኔ መድኃኒዓለም ምን እያልሽ ነው ገንፎ ስሪላልሽ እንዴ ለያላጥኩ ነው ልሰራልሽ ድረሱልኝ ያሳለ ፈንጆረዳ ውስጥ ነኝ ድረሱልኝ እንደው ድሮም ክብር አይወድላችሁ እና ከከንፈርና ከምላስ ላልከው ሁለቱም ያስደስተኛል ይበልጥ የሚያስደስትሽ ነው የተባለው እንዴ አሁን ሁለቱም ያስደስተኛል እሺ አሁን እኔ ምን ልስልሽ የምትደሰቹ በጣም ምረጭ ከተባልኩኝ ከንፈር አግኝቻለሁ ማለት ነው በላት ትመለሳለህ ማለት ነው አረ ትመለሳለህ እስቲ ሂድ በዛው ሄደልኝ በእናትህ ጭራ ማውላለቅ ፈልገ ነበር እንደዚሁ ላይ እንዴት አይነት የዩቲዩብ ቻናል ነው እንደው ከፍታው አሁን በቃ ተሰልጥናችኋል እናንተ ሁለታችሁ በቃ አንቺም ከንፈረና ትምህርት ቤት ለምን አገቢ እስቲ አእምሮ ላይ ስሩ እስቲ ምን ይላሉ በመዳኒያ በደራው ከተማ ሞቅ ባለው በደመቀው ምሽት በተንቆጠቆጠው አምሮ በተውበ መስለሁ በጨረቃ ናለኝ እንጫወት ሌሊቱ እስኪ